ቆይ አንተ ልጅ ትምህርት ይህንን አኒሜሽን ሳቀርብላችሁ ካላችሁበት ሙድ ያወጣችኋል በማሰብ ነው። ታዲያ አኒሜሽኑን በማየት ከተመቻችሁ ላይካችሁን እንዲሁም ደግሞ መጨምረው መቀንሰው ካለ ሀሳባችሁን ኮመንት ሴክሽን ላይ ያስቀመጣችሁልኝ ፌቨራይት ማድረጋችሁን እንዳትረሱት። ወደ ቪዲዮ። አንተ ልጅ ትምህርት ተጀምሮ አይደል? ለምን ያይከው? ኧረ አባዬ ደብተር እኮ የለኝም። አይ ደብተር የለም። ለመሆኑ ቆይ አንድ ደርዘን ደብተር ቆይ ስንት ገባ? 950 ብር ገብቷል አባዬ። በቃ ይዞ ልጄ ያለ ደብተር እኮ መማር እኮ ይቻላል። እኔ ጋር ምርጥ መላለኝ ያለ ደብተር የሚማሩበት። ምን አልክ አባዬ? ያለ ደብተር ደግሞ እንዴት ነው ቆይ ሰው የሚማረው? ለመሆኑ ቆይ መለው ምንድነው? እንዴት መሰለ የሚማረው ልጄ? ምን ታረጋለህ መሰለ? ተምረ አዳምጠህ ከጨረስክ በኋላ የሰማነውን በልቦናችን ያሳድርብን ብለህ መውጣት ብቻ።